ሰላም ውድ ተመልካቾቻችን እንደምን አላችሁ? እንኳን በደህና መጣችሁ ወደዚህ ቪዲዮ። ዛሬ በጣም ሰርፕራይዝ የሆኑ የዝውውር መረጃዎች እየወጡ ይገኛሉ። እንዲሁም በዛሬው ዕለት ማለትም ዕለተ ማክሰኞና ረቡዕ የዓለም ዋንጫ የግማሽ ፍጻሜ ጨዋታዎች ይደረጋሉ። በእነዚህ ጨዋታዎችም ይገምቱ ይሸለሙ ሽልማት ሂደታችንንም የምናስቀጥልበት ይሆናል። እናንተ ግምታችሁ እንድታስቀምጡ ስንል በአክብሮት እንጋብዛለን። ታዲያ በዛሬ ከምናነሳቸው መረጃዎች መካከል ማንቸስተር ዩናይትድ በድንገት ገበያውን ወረውታል እየተባለ ይገኛል። በጥቂት ሰዓታት ድርድር ብቻ ዩሪ ቴሌማንስን ማስፈረማቸውን ተመልክተናል። ሙሉ ዝርዝር መረጃውንም ይዘን መተናል። እንዲሁም የአንድሬ ሳንቶስንም ዝውውር ይፋ አድርገዋል። በአርሰናል በኩል ቁልፍ ተጫዋቻቸውን ማጣታቸው ተረጋግጧል። ሂርዊጎም መረጃ ወጥቷል። ታዲያ በዚሁ በለንደን ደግሞ ስንቆይ ዣቢ አሎንሶ በቼልሲ የመጀመሪያ ጋዜጣዊ መግለጫቸውን ሰጥተዋል። ምን ሀሳብ አነሱ? በተለይ ስለ ዝውውር መረጃዎች ሀሳባቸውን ሰጥተዋል። በስፔን ደግሞ ጆዜ ሞሪኖ አዲስ ስራቸውን በይፋ ጀምሯል። አሁንም አነጋጋሪ ነገሮችን ማድረጋቸውን እየቀጠሉ ይገኛሉ። በእነዚህ ቪዲዮቻችን እንግዲህ እናንተ እስከ መጨረሻው ድረስ ቆይታችሁ ቻናላችን ሰብስክራይብ አድርጋችሁ ቪዲዮንም ላይክ እያደረጋችሁ ፈረንሳይ ከስፔን እንዲሁም ደግሞ አርጀንቲና ከኢንግላንድ የሚያደርጉትን ሁለቱን ጨዋታዎች ኮሬክት ስኮር ትክክለኛ ውጤት የገመተ ግለሰብ የሚሸለም ይሆናል። እናንተ ማድረግ የሚጠበቅባችሁ ሀሳባችሁን ኮሜንት ሴክሽን ላይ ማስቀመጥ ነው። ግምታችሁን ሁለቱንም ጨዋታዎች ነው፣ አንዱን ብቻ ሳይሆን ሁለቱንም ጨዋታዎች ግምታችሁን ማስቀመጥ ይኖርባችኋል። ታዲያ ከጨዋታዎቹ በኋላ በውጤቶቹ ተመልሰን የምንገናኝ ይሆናል። አሸናፊውንም በይፋ የምናሳውቅ ይሆናል። ታዲያ ወደ መጀመሪያው መረጃችን እንለፋው። ሳይታሰብ የነበረው የዝውውር እውን ሆኗል። በርካታ የአርሰናል ደጋፊዎች ምናልባት ሊከፉበት የሚችሉት ዝውውር ነው። ቤልጂየማዊ የመስመር አጥቂ ሊያንድሮ ትሮሳርድ የለንደኑን አርሰናል በመልቀቅ የቱርኩን ቤሽኪታሽ ለመቀላቀል ተቀላቅሏል። ኦልሬዲ ሂርዊጎም ተብሏል። ቤሽኪታሾች የትሮሳርድን ፊርማ ለማግኘት የተቻላቸውን ሁሉ ሲያደርጉ ነበረ። ታዲያ በመጨረሻም ትልቅ የኮንትራት ጥያቄ አቅርበው የተጫዋቹን ፍቃድ አግኝተው ነበር። ታዲያ አርሰናል ደግሞ ከዚህ ዝውውር 18 ሚሊዮን ዩሮ ቋሚ ክፍያና 2 ሚሊዮን ዩሮ እየታየ የሚጨመር ክፍያ በአጠቃላይ 20 ሚሊዮን ዩሮ እንደሚያገኝ የተረጋገጠበት ዝውውር ሆኗል። ታዲያ ይሄ ዝውውር አርሰናሎችን ቢያስከፋም ነገር ግን በቅንፍ ውስጥ የሚያስደስት መረጃንም ይዞ ይመጣል። ምክንያቱም አርሰናል አሁን ላይ ክፍተት ፈጥሯል የቡድን ስብስቡ ላይ። ያንን ክፍተት ደግሞ የመድፈን ግዴታ አለበት። አሁን ትልቁ ጥያቄ አርሰናል የትሮሳርድን ቦታ ለመተካት ማን ሊያነጣጠር የሚለው ሲሆን ብዙ ስሞች ይነሳሉ። ታዲያ ግንባር ቀደሙ እጩ ደግሞ ግሪካዊው የመስመር አጥቂ ክርስቶስ ዞሊስ ነው። ተጫዋቹ እንግዲህ በዚህ ዙሪያ ላይ እየተሰሙ ያሉ መረጃዎች እንደሚያሳዩት ከሆነ ተጫዋቹ ለአርሰናል ቅድሚያ ለመስጠት ፈቃደኛ ነው። አርሰናል እንደነ ሞርጋን ሮጀርስ፣ ባሪ ባርኮላና ኬናን ኤልዴዝ ያሉ ትላልቅ ተጫዋቾችን እየተታተለ ቢሆንም በተለይ ሞርጋን ሮጀርስን ከነ ባርኮላና ከኤልዴዝ አይነት ስሞች ለብቻቸው ተመልከቱት። ምክንያቱም የሮጀርስም የመሆን እድሉ ከፍተኛ እንደሆነ እየተነሳ ይገኛል። ዞሊስ ግን ከትሮሳርድ ጋር ባለው ተመሳሳይ ጨዋታ ዘይቤ የተነሳ ትክክለኛ ተተኪው ሊሆን እንደሚችልም እየተነሳ ይገኛል። ትሮሳርድ በቤልጂየሙ ጌንክ በነበረበት እድሜ 22 ጎሎችን አስቆጥሮ 10 ጎሎችን አመቻችቶ አልፎ እንደነበር እናስታውሳለንና ዞሊስም አሁን ላይ በተመሳሳይ የእድገት መስመር ላይ እንዳለ ይገኛል። አርሰናል ታዲያ ይህንን ታዳጊ ሌላ ክለብ ሳይቀመው በቀጥታ ለማስፈረም እየተንቀሳቀሰ ነው። ግን እንደኔ ሐሳብ ማንም ክለብ ትኩረቱን ወደዚህ ልጅ ከማዞሩ በፊት አርሰናል ቶሎ ቢጨርስ ባይ ነኝ። እንዲሁም ደግሞ ተጫዋቾችን ከማጣቱ በፊት ቀድሞ አስፈርሞ የነሱ ምትክ ቀድሞ አስፈርሞ ቢያጣ ይሻላል። ነገ ካጣ በኋላ ግን የተጫዋቾች ዋጋ ውድ እንደሚሆንበት ይታወቃልና በዚህ አይነት መልኩ ግን አርሰናል እየተንቀሳቀሰበት ያለበት መንገድ ትንሽ አሳሳቢ ነው። ወደ ማንቸስተር ዩናይትድ እናምራ። ዩናይትዶች በዝውውር ገበያው ላይ ትክክለኛ የሆነ የዝውውር እንቅስቃሴ እያደረጉ ነው። ማንም ባልጠበቃቸው መልኩም እየተንቀሳቀሱ ይገኛሉ። በአንድ ቀን ውስጥ ሁለት ትልልቅ የመሃል ሜዳ ተጫዋቾችን አስፈርሟል። አንዱ ይፋ ተደርጓል፣ አንደኛው ደግሞ መስማማታቸው ተገልጿል። አንደኛው ዝውውር እንግዲህ ያው እንደተነጋገርነው ብራዚላዊ ወጣት አንድሬ ሳንቶስ ከቼልሲ በ50 ሚሊዮን ፓውንድ የተጠናቀቀው ዝውውር ነው። ቼልሲ ከተጫዋቹ ወደፊት ሽያጭ 10% ድርሻ ይኖረዋል።
ሳንቶስ ከፊርማው በኋላ ታዲያ ይህን ቅጽበት ከልጅነት ጀምሮ ሳልመው ነበረም በትልቁ ክለብ ዋንጫዎችን ለማሸነፍ እፋለማለሁም ብሏል። ኦልትራፎርድ ላይ አንድሬ ሳንቶስ የመጀመሪያ ሳሩን መርገጥ ችሏል። በማንቸስተር ዩናይትድ ተጫዋችነት በማንቸስተር ዩናይትድ ማሊያ ማለት ነው። ታዲያ ክለቡም ይፋ አድርጎታል። ግን የዩናይትድ ደጋፊዎችን ያስደነገጠው ሁለተኛው ዝውውር ነው። ዩናይትድ በአስቶን ቪላ የነበረውን ቤልጂየማዊውን አማካይ ዩሪ ቲለማንስን አስፈርሟል። መጀመሪያ ላይ ዩናይትዶች የአትላንታውን ኤደርሰን ለማስፈረም ከስምምነት ደርሶ የነበረ ቢሆንም በተፈጠረው ውዝግብ ምክንያት መሰረዙን እናስታውሳለን። ታዲያ በዚህም ምክንያት የኢኒዮስ አመራሮች በፍጥነት ፊታቸውን ወደ ቴሌማንስ በማዞር በአስቶን ቪላ ኮንትራት ውስጥ የሚገኘውን የ35 ሚሊዮን ፓውንድ ወይም ደግሞ የ41 ሚሊዮን ዩሮ የውል ማፍረሻ በመክፈል የዩሪ ቴሌማንስን ዝውውር አጠናቋል። ፋብሪዚዮ ሮማኖ ሂር ዊ ጎ ሲል ነው የገለጸው። ይህም ማንቸስተር ዩናይትዶች ምን ያክል እንቅስቃሴያቸው ተገማች እንዳልሆነ ነው እየተመለከትን የምንገኘው። ለመሆኑ እነዚህ ተጫዋቾች ለዩናይትድ ምን ይጨምራሉ የሚለውን የተጫዋቾቹን ቁልፍ ሚና እስቲ እንመልከተው። ዩሪ ቲለማንስ በኳስ በመንጠቅ ስኬት ስንመለከተው ያው የመከላከል እንቅስቃሴው ላይ ምን ያክል አናሳ እንደሆነ ትመለከቱታላችሁ። 56.3% ያክል ኳሶችን ለመንጠቅ የሚያደርገው ሙከራ ስኬት ይኖረዋል ማለት ነው። እንዲሁም ደግሞ ወደፊት የሚሻገሩ ኳሶችን ፓስ ሲያደርግ ግን ምን ያክል ድንቅ ተጫዋች እንደሆነ ትመለከቱታላችሁ። 85.4% የሚሞክራቸው ፓስ ለማድረግ የሚሞክራቸው ኳሶች ይሳኩለታል። ይህም ማለት ከአንድ ፎርዋርድ አማካይ የማይጠበቅ ቁጥር ነው። ይህ ማለት እንደነ ቶኒ ክሩስ በሪያል ማድሪድ ቤት እንደምናስታውሰው ማለትም ለበርካታ ዓመታት 91% ያክል ከ90 በላይ ፐርሰንቶች ስኬት ያለው ተጫዋች እንደሆነ እናስታውሳለንና ያዛ አይነት መልክ ያለው ነው። ምክንያቱም የአጥቂ አማካዮች ኳስን ወደፊት በሚያደርጉ ጊዜ ሪስክ እየወሰዱ ስለሆነ ፓስ የሚያደርጉት ሞር በተቃራኒ ተከላካይ ተጫዋቾች በሌሎች ተጫዋቾች የመጨናገፍ እድል ይኖረዋል። ነገር ግን ያንን ሁላ የመጨናገፍ እንቅፋቶች አልፎ የቡድን አጋሮቹ ጋር የሚደርስ ከሆነ በጣም ድንቅ ነው የሚባለው እና ይህ ስኬት ደግሞ 85.4% ነው። ይህም ለማንቸስተር ዩናይትድ ከቡርኖ ፈርናንዴዝ ቀጥሎ ጥሩ አይነት ፓሰር ያስብለዋል። እንዲሁም ደግሞ 76.4% ያክል ቁልፍ ኳሶችን ማቀበል ይችላል። አንድሬ ሳንቶስ በመከላከሉ ረገድ ድንቅ ነው። 77.5% ያክል ኳስ የመንጠቅ ስኬት አለው። ኳሶችን ወደፊት ሲያሻግርም 87.7% ኳሶች ይሳኩለታል። እንደገና ቁልፍ ኳስ ግን ምን ያክል ዝቅተኛ እንደሆነ የምትመለከቱት 5.5 ኳሶችን ነው ማቀበል የሚችለውና ከነዚህ መረጃ የምንረዳው እንግዲህ ቴሌማንስ ልክ እንደነ ካዝሜሮ ንጹህ ተከላካይ ሳይሆን ከበስተጀርባ ሆኖ ጨዋታን የሚመራ ዲፕላይን ፕሌይሜከር ማለትም 8 ቁጥር ተጫዋች መሆኑን እንመለከታለን። በአንጻሩ ኮቢ ሜኑ ደግሞ እንመልከት። የሱን ቁጥር ስንመለከት 41.5% የሚሆን ኳስ የመንጠቅ ስኬት ያለው ተጫዋች ነው። እንደገና ደግሞ ወደፊት የሚሻገሩ ኳሶችን ሲያቀብል 67.8% ያክል ኳስ ይሳካለታል። እንደገና ደግሞ 53.0% ቁልፍ ኳሶችን ማቀበል ይችላልና ይህም ምን ያክል ታዳጊ እንደሆነ ትመለከቱታላችሁ። ለኮቢ ሜኑና ለአንድሬ ሳንቶስ ትልቅ ነፃነትን የሚሰጥ ተጫዋችም እንደሆነ እንመለከተዋለን። ነገር ግን የዩናይትድ የዝውውር ፍላጎት በዚህ እንደማያበቃ ተመለከተን። ኡጋርቴ ከተጎዳበት ጊዜ በኋላ ማንቸስተር ዩናይትድ ተጨማሪ ሌላ ሁለት አማካይ ሊያስፈርም እንደሚችል እየተነሳ ይገኛል። አሁንም በቃኝ እያለ አይገኝም። አስቡት፣ ከአማካይ በኋላ ደግሞ ሌፍት ባኮች የመፈረም ሂደታቸው ይኖራል ተብሎ ይጠበቃል። እንደገና ደግሞ ሌፍት ዊንግም የመፈረሙ ቻንስ ሊኖር እንደሚችልም እየተዘገበ ይገኛል። በማንቸስተር ዩናይትድ በኩል ይበቃናል፣ ወደ ሌላኛው የለንደን ክለብ ቼልሲ እናምራ። አዲሱ የቼልሲ አሰልጣኝ ዣቢ አሎንሶ ለመጀመሪያ ጊዜ በስታንፎርድ ብሪጅ ለጋዜጠኞች መግለጫ ሰጥተዋል። አሎንሶ በቼልሲ ትልቅ ፈተና ይጠብቃቸዋል። ቡድኑ ባለፈው የውድድር ዘመን 10ኛ ደረጃን ይዞ ማጠናቀቁም የምናስታውሰው ጉዳይ ነው። በአሎንሶ መግለጫ ላይ ትኩረት የሳበው ግን ስለ አማካዩ ኤንዞ ፈርናንዴዝ የተናገሩት ነገር ነው። ኤንዞ ከዚህ ቀደም በሰጠው አስተያየት ወደ ማድሪድ መሄድ እንደሚፈልግ በመናገሩ በክለቡ የሁለት ጨዋታ ቅጣት ተጥሎበት እንደነበረም እናስታውሳለን። ታዲያም አሎንሶ ስለ ኤንዞ ሲጠየቁ አዎ ተነጋግረናል፣ ነገር ግን የተነጋገርነው ነገር በሚስጥር የሚቀመጥ ነው፣ እርሱ በክለቡ እንዲቆይም ፈልጋለሁ ሲሉ ገልጸዋል። ኤንዞ በአሁኑ ሰዓት በአሜሪካ እየተካሄደ በሚገኘው የዓለም ዋንጫ ላይ ከአርጀንቲና ብሔራዊ ቡድን ጋር ይገኛል። አርጀንቲና ረቡዕ ምሽት ዕለት በግማሽ ፍጻሜው
ከእንግሊዝ ጋር ታላቅ ጨዋታ ታደርጋለች። ጃቢ አሎንሶ ታዲያ ቼልሲን ወደ አውሮፓ መድረክ ለመመለስ ትልቅ ጉጉት እንዳላቸውም ገልጿል። ከዚህ ጋር በተያያዘ ይህንን ጨዋታ ውጤት ገምቱ፣ የአርጀንቲናና እንግሊዝን እንዲሁም ደግሞ ፈረንሳይና ስፔንን ኮሬክት ስኮር የገመተ ሰው ቀድሞ የገመተ ሰው ለአንድ ሰው ሽልማት ይኖረናል። ታዲያ በኮሜንት ሴክሽን ላይ ተረባረቡ። በመጨረሻም ወደ ስፔን እንሂድ። በማድሪድ ቤት አዲስ ታሪክ ተጀምሯል። ዘ ስፔሻል ዋን ጆዜ ሞሪኖ በሪያል ማድሪድ ዲሱ ዘመናቸውን ሊያድሱ በቫልዴባስ ማሰልጠኛ ማዕከል ለተሰኙ ቀናቸውን ጀምሯል። ይሁን እንጂ በዓለም ዋንጫው ምክንያት አብዛኞቹ የዋናው ቡድን ተጫዋቾች ለእረፍትና ለብሔራዊ ቡድን ጨዋታ ርቀዋል። ታዲያ ይህን ተከትሎ በስልጠናው ላይ የተገኙት 8 የዋናው ቡድን ተጫዋቾች ብቻ ናቸው። ቀሪዎቹስ ካላችሁ ከነዚህ መካከል እንግዲህ ከ8 ውስጥ አንድሬ ሉኒን አለ፣ አርሎንድ አለ፣ ካማቪንጋና አሴንሲዮ ይገኙበታል። በዚህ ምክንያት ሞሪኒዮ ስልጠናውን ለማካሄድ 16 ታዳጊዎችን ከአካዳሚው ጠርተው ከነዚህ ታዳጊዎች መካከል ጆዋን ማርቲኔዝ፣ ሴሳር ፓላሲዮስ ይገኙበታል። ሞሪኒዮ በእነዚህ ወጣቶች ላይ ምን አይነት ለውጥ እንደሚያመጡና የትኞቹን ታዳጊዎች ወደ ዋናው ቡድን እንደሚያሳድጉ እየተመለከት እንገኛለንና ጆዜ ሞሪኒዮ ገና በመጀመሪያ ቀን ልምምዳቸው እየሰሩት ያለው ስራ በጣም በብዙዎች ዘንድ አድናቆትን እያስቻራቸው ይገኛል። ምክንያቱም ለእነዚህ ሁላ ታዳጊዎች እድል መስጠት አንድም በጣም የሚያስደንቅ ነገር ሆኖ እየተመለከትን የምንገኘው ጉዳይ ነው። ታዲያ አንዳንድ መረጃዎችን ደግሞ ስንመለከት የመጨረሻዎቹ መረጃዎችን የፈረንሳዩ ፒኤስጂ የአስቶን ቪላውን የግራ መስመር ተከላካይ ሉካስ ዲኝን ለማስፈረም ተስማምቷል። ተጫዋቹ አሁን ላይ በዓለም ዋንጫው በፈረንሳይ ብሔራዊ ቡድን በቋሚነት እየተጫወተ ይገኛል። ፒኤስጂ ከ10 ሚሊዮን ፓውንድ ያነሰ የውል ማፍረሻውን በመክፈል ዝውውሩን አጠናቆታል። አስቶን ቪላ በበኩሉ የዲኝን ቦታ ለመተካት ታዲያ የኤሲ ሚላኑን ፔርቪስ ኢስቶፔኛንን ለማስፈረም ንግግር ላይ እንደሚገኝ መረጃዎች እየወጡ ይገኛሉ። ተመልካቾቻችን ለዛሬ ይዘንላችሁ የቀረብናቸው ስፖርታዊ መረጃዎቻችን እነዚህን ይመስሉ ነበረ። ዩናይትድ ቴሌማንስና ሳንቶስን ማስፈረሙ ከመሃል ሜዳ ችግሩ ምን ያህል ያርቀዋል፣ እንዲሁም ደግሞ አርሰናል በትሮሳርድ የተፈጠረበትን ክፍተት በማን ይደፍነዋል የሚለውን ሀሳባችሁን ጻፉልን። ማን ቢፈርም ይሻላል ኮሜንት ላይ አስቀምጡልን። እንዲሁም ውጤት ግምቶቻችሁን አስቀምጡ። እንዲሁም ደግሞ ካስቀመጣችሁ በኋላ አደራ ምላሽ መስጠት ይኖርባችኋል። እኛ ሪፕሌይ እናደርግላችኋለን፣ እናንተም መልሱ። ያኔ ነው ልንነጋገርና ልንሸልማችሁ የምንችለው። ለዛሬ የነበረን ቪዲዮ ይህን ይመስላል። በቀጣይ እስከምንገናኝ ድረስ ሰላም።